ጋይስ ግን ሀበሻ ማለት ግን ምን አይነት ህዝብ ቢሆን ነው? እንዴት ሰው የሚጠቀምበትን እቃ እንደዚህ ያወድማል? እስቲ ምን ሊጠቀሙ ነው? አሁን ይሄን ነቅለውት ሊያገኙ የሚችሉት ነገር ምንድን ነው? እስቲ ከነቀሉት በኋላ ደግሞ ምን እንደሚያደርጉት እስቲዩት። እዚህ ላይ መትከል ማለት አሁን ይሄንን አለማወቅ ነው ወይስ ምንድን ነው? እስቲ ምን ብለን እንተርጉምላቸው? ሰው ይሄንን ይሰብራል? ከዚህ ጋር አሁን የሚታገል ሰው አለ? እውነት እኔ አንዳንዴ በጣም ነው የማዝነው ግን በኢትዮጵያዊነቴ እንዲህ ሰውም በቃ ካላወቀ እንኳን እንዴት ነው ብሎ አይጠይቅም። ወደ ላይ ከፍ ማድረግ ይሄን ያህል እውቀት የሚጠይቅ ነገር ሆኖ ነው ሽንት ቤት እንደዚህ የሚሰብረው? ሁሌ ሰው የሚጠቀምበትን እንደዚህ መገንጠል አለበት? አረ ንቁ! ግን እውነት እንደ ህዝብ የቱ ጋር እንዳለን እና ምን እንደምንመስል በቃ እንድታዩት ነው ማለት። ሰው እንዴት ከቆሻሻ ሰፈር አሁን የቆሻሻን የመጨረሻ እዚህ ሰፈር ሄዶ ጥፋት ያጠፋል እንዴ? እኔ ለዚህ ቃል የለኝም፣ ግን በቃ እስቲ እዩትና እውነት እንድትፈርዱ ብዬ ነው ይህን እያሳየኋቸው ያለሁት።